በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው። አማራ በጅብ ግልገል ሳይሆን በሚየ ምኒልክ፣ በአፄ ቴዎድሮስ፣ በልጅ ኢያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞዋል። እጣ ፋንታ አሳፋሪ ውድቀት ነው ይላል። የአማራ ጀግኖች ትግል ጅብ ሆኖ ይበላል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል። ጁንታ አሸባሪ ቡድን ትላንት በድብቅ ሲሰራ የነበረውን ዛሬ በይፋ ኢትዮጵያን አፈራርሼ ሀገረ ትግራይን መመስረት ዓላማዬ ነው ብሎ በይፋ ነግሮናል። እኛ እኮ የዓለም መሪ ነው መሆን የነበረው። የዓለም መሪ እንደ እድሜያችን የዓለም መሪ ነው መሆን የነበረው። Our operation have been stronger and strength our bilateral ties, notably in the Somalia, where Ethiopia and Uganda troops have stood. የማታ ትምህርት ተምረው ከተፈተኑት ተማሪዎች 16541 ተማሪዎች ተፈትነዋል። በዛ ውስጥ ያለፉት 12 ተማሪዎች ብቻ ነው። ምን ያስቃል ነገር? ካሁን በኋላ ማወቅ ያለባችሁ ግን ሳይሰሩ ሳይደክሙ ሳያጠኑ ሳያነቡ አማራ ከሆነ አማራ ብቻ ሆኖ ይቆም። በቃ የኔ ጉሩፕ የእንትና ጉሩፕ ያበበ የከበደ ጉሩፕ ለምንድን ነው የሚለው? ያን ማንንም የሚጠቅመው ማንንም አይጠቅም። አንድ ሆኖ ይታገል። በቃ የውጡም የውስጡም አንድ ሆኖ መታገል አለበት፣ መነሳት አለበት። ከዛ በኋላ ካሸነፈ በኋላ እውነት የከሌ ጉሩፕ ያበበ የከበደ የሚለው ክልክ ቀላል የማይባል የሰብአዊ ውድመት ደርሷል። ሰዎች ሞተዋል፣ አካላቸው ጎድሏል፣ ተፈናቅለዋል። አማራ ክልል ውስጥ ንብረቶች ተዘርፈዋል፣ ቤቶች ተቃጥለዋል፣ የማህበረሰብ ተቋማት ፈርሰዋል። በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው። አማራ በጅብ ግልገል ሳይሆን በሚየ ምኒልክ፣ በአፄ ቴዎድሮስ፣ በልጅ ኢያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞዋል። እጣ ፋንታ አሳፋሪ ውድቀት ነው ይላል። የአማራ ጀግኖች ትግል ጅብ ሆኖ ይበላል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል። ጁንታ አሸባሪ ቡድን ትላንት በድብቅ ሲሰራ የነበረውን ዛሬ በይፋ ኢትዮጵያን አፈራርሼ ሀገረ ትግራይን መመስረት ዓላማዬ ነው ብሎ በይፋ ነግሮናል።